به مكانا قصيا ወዲያውኑ ማረገዘች በእርሱም ሆዷ ውስጥ ይዛው ወደ ሩቅ ስፍራ ተገለለች ከነሱ ማለት ነው። ከዛም فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا ምጡም መጣባት በዘንባባይቱ ግንድ አጠገብ ማለት ነው። ከዛ በኋላ ዋምኞቴ አለች። ዋምኞቴ ምን አለ በቃ ሞቼ የተረሳው በነበርኩ ምን አለ ይህንን ስቃይ ባላየው ብላ ምጡ እንደከበዳት ያሳያል ማለት ነው። ምን አለ የተረሳው በሆንኩኝ አለች። ከዛ በኋላ ቀጠለች ወሁዚ ኢለይኪ ቢጅዝዕ ነኽለቲ ቱሳቂጥ ዐለይኪ ሩጠበን ጀኒያ ከዛ በኋላ ዛፉን ነቅንቂው አላት። ከዛ ዛፉን ስትነቀንቂው ከዘንባባው ላይ የሚገርም የሆነ እንትን ይወርድልሻል አላ ተባለች ማለት ነው። እሸት የሆነ ቴምር ከላዩ ላይ ይወርድልሻል ተባለች። ከዛ ከሱ ቢጠጪም አንድ ሰው መጥቶ ቢጠይቅሽ እኔ ለጌታዬ ዛሬ ስለትን ተስያለሁ ማንንም አላናግርም በይ ተባለች። ከዛ ህዝቦቿ ጋር ስትመጣ መርየም ሆይ ምንድነው ዛሬ ደግሞ ይዘሽ የመጣሽው አሏት። ዛሬ በጣም ከባድ ነገር ትንሽ ይለያል። እዚህ ጋር ግን ትንሽ በእኛ ይለያል። አዎ እዚህ ጋር ይለያል። ትክክል ነሽ፣ ይለያል። ቆይ መጨረሻ ላይ ትጠይቂኛለሽ። እዛ አይደለም። እሺ ከዛ ምን አለ በቃ ሰው ከጠየቀሽ እንዲህ በይ። ከዛ ይዛው ስትመጣ ልጁን ያው እንግዲህ እንደሚያውቁት ዮሴፍ የሚባል ሰው ምናምን ያው በባይብል ላይ ያለውን አልናገርም እና ከዝሙት ነው የወለደችው ለማለት እንትን አላቸው። ምን አሉ በቃ እንዴት ምን አይነት ብልግና ይዘሽ መጣሽብን አሏት። ከዛ እንዲህ አሉ ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ እንዴ አንቺ የሃሩን እህት ሆይ እንዴት አድርጎ ነው ቆይ እንዴ አባትሽ ባለጌ መጥፎ ሰው አልነበረም፣ እናትሽ ባለጌ ሴት አልነበረችም፣ ኬታ መጣሽ አንቺ እንዲህ አይነት ስራ አሏት። የዚህን ጊዜ ፈአሻረት ኢለይህ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ እንዴ አመላከተቻቸው። ቅድም መላኩ ምን ብሏት ነበር? አንቺ ማንም ሰው ቢያናግርሽ እኔ ስለተስያለሁ ዝም ብለሽ አመላክሽ ተብላ ነበር። ከዛ አመላከተቻቸው ልጁን ማለት ነው። ከዛ ልጁን ስታመላክታቸው ምን አሉ? እንዴ